ቀደም ሲል በዛሬው የክፍል አንድ የሀቢብ በነገራችን ላይ ይህ የመጨረሻው ክፍል ነው። በዚህኛው ሳምንት ላይ በሶስተኛው ክፍል መሆኑ ነው። ለነገሩ ቀደም ሲል ያቀረብነው የሶስተኛው ሳምንት ክፍል አንድ ነው የሀቢብ መሐመድ ጨዋታ። እናም ስንዘጋው እንደ መሻገሪያ የተጠቀምንበት ቃል ይህን ሁሉ መልካም ነገር ያደረጉት አፋሩ ሀቢብ መሐመድ ያዩ ወደ አገር ቤት እንዴት ተመለሱ? ለመሆኑ ሲመለሱስ ምን ጠበቃቸው? ሽልማትና እቅፍ አበባ ነው ወይስ እስር ቤትና ካቴና? አስደናቂውን ታሪክ ከደቂቃዎች በኋላ ታደምጡታላችሁ። በእርግጥም ሕይወት እንቆቅልሽ ናት ትላላችሁ ብለን ነበር ያሳረግነው። እነሆ ይህኛውን ክፍል እስቲ ስሙት። ቀደም ሲል በዛሬው የክፍል አንድ የሀቢብ በነገራችን ላይ ይህ የመጨረሻው ክፍል ነው። በዚህኛው ሳምንት ላይ በሶስተኛው ክፍል መሆኑ ነው። ለነገሩ ቀደም ሲል ያቀረብነው የሶስተኛው ሳምንት ክፍል አንድ ነው የሀቢብ መሐመድ ጨዋታ። እናም ስንዘጋው እንደ መሻገሪያ የተጠቀምንበት ቃል ይህን ሁሉ መልካም ነገር ያደረጉት አፋሩ ሀቢብ መሐመድ ያዩ ወደ አገር ቤት እንዴት ተመለሱ? ለመሆኑ ሲመለሱስ ምን ጠበቃቸው? ሽልማትና እቅፍ አበባ ነው ወይስ እስር ቤትና ካቴና? አስደናቂውን ታሪክ ከደቂቃዎች በኋላ ታደምጡታላችሁ። በእርግጥም ሕይወት እንቆቅልሽ ናት ትላላችሁ ብለን ነበር ያሳረግነው። እነሆ ይህኛውን ክፍል እስቲ ስሙት። ከደረስን በኋላ ለሱልጣን አሊ ምራህ ደውል። አሁን አንድ አፋር ተረት ምሳሌ ተረትና ምሳሌ አለ። በህይወት ያለ ሰው ቃል ይወጋሃል። ቃል የሚናገረው ቃል ይወጋሃል። የሞተው ሰው አጥንት ይወጋሃል። ስለዚህ ይሄ ትልቅ ማነው ስሙ ነው ማለት የሞተው ሰው በመጥፎ ነገር አትጠራውም። እና ለማንኛውም ለሱልጣን አሊ ምራህ ደወልኩ። ተገናኘን። መከላከያ ሚኒስትር የነበረው እስማኤል አሊ የሚባል ሰው ያገናኘን ጅቡቲ ሆኜ ነው። እና ለነገርኳቸው አሁን እናንተ እንደምትመጡ አምናለሁ፣ ነገር ግን እኛ ደርግ ጋር ነበሩ አትበሉ። የምንሰማው ነገር ለህዝቡ በሙሉ መብት እንሰጣለን። ፌደራል ሲስተም ነው የምንሰጠው እና ብሔረሰቦቹን ችግር እንፈታለን ስለሚባል እኛ ፍቃደኛ የሆነው ተመልሶ ይገባል። ስለዚህ አታሪቁን በጥሩ አይን ተመልከቱ ነው እሱ ጥሩ ማለት ደገመኛ ጠላት አትቁጠሩ እና እኛ አሁን ጅቡቲ የመጣ ነው 28 ሰዎች ነው በሙሉ ባለስልጣን ነው አልኩ። ይሄ ባለስልጣን ይጠቅማችኋል፣ አገሩን ይጠቅማል፣ በጣም ጥሩ ነው አለ። እና ይሄንን አንዱ ተስፋ ነው ከአሊ ምራህ ጋር የተነጋገርነው። በኋላ አሁን አንድ ኩሽት ከመጽዋ ድንበር ወደዚህ ቀይ ባህር ድንበር ጀምሮ እዚህ ድረስ አንድ ጥይት ሳይተኮስ መንገድ ሰላም በሰላም ግልጽ ሆኖ ነው። እና ዋናው ነገር ይሄንን ያደረግነው ደግሞ ለሚመጣው እኛ ወይም ደግሞ ለምን ገንዘቡን ለንግድ ባንክ ወስደን እንሰጣለን አለ ያ ቃል አለ፣ ግን ከኔ ቃል በላይ የለም። ያ ቃል አለ፣ በፍላጎት አለ፣ ግን ከሌ ባንልም መኖሩ ነበር። የሆነ ሆኖ ፍጹም አልኩ። ይሄ እኛ ወደ ኋላ ያየን ነው የምንወጣው አልኩ። ለህዝቡ መብት ከተሰጣ እኛ ስንታገል የነበረው ለብሔረሰቦቹ መብት ነው። ስለዚህ ነገ ተመልሰን ስለዚህ በዚህ መልክ እንደዚህ ያለ ሁኔታ ላይ ነበር። እኛ እንደገና አሁን ጅቡቲ ላይ ተከፋፈሉ። ችግር ተፈጠረ። በእናንተ ማለት በእኛ ማለት ክፍፍል ተፈጠረ። በምን ምክንያት ክፍፍሉ ተፈጠረው? ምክትል ጠቅላይ ሚኒስትር የነበረው ይመለስ ታምራት ላይ ነው አይደለም፣ ከታምራት ላይ ነው በኋላ እሺ ሐዲሱ ለገሰ ይዛታች እኛ ጋር መጥቶ ነበር ጅቡቲ መጥቶ ነበር። ለማንኛውም ሐምሌ 13 ይመስለኛል መጥቶ ነበር። ሲመጣ አነጋገረን። እኔም ፕሬዝዳንት የነበረው መሐመዳን አስተዳደር የነበረው መሐመድ አህመድ ሸህም
ሶስታችን አነጋገሩ እና እነሱም 6 ነበሩ። ለማንኛውም በሰላም ተመለሱ። እኛ የህዝብ መብት ነው ያመጣን እንጂ እናንተን የምናባረርበት አንዱ ምክንያት የለም። ህዝባችሁን እንድትረዱ ነው የምንፈልገው። እና ንግግሩን ሲያደርጉ እኔ በመሐላ ሐሳቡ ለማንም ያላመጣችሁት የኢትዮጵያ ህዝብ ከራሱ ያወረደው ፊውዳል ስርዓት ቁንጮ ይዛችሁልን መጣችሁ። ለምንድን ነው ለሸዋ አላመጣችሁ? ለትግራይ አላመጣችሁ? ለሌላም የለም። ስለዚህ እንዴት ምን ታስቦ ነው ይሄንን ነገር ንገረኝ አልኩት። እና አይ በመሰረቱ እኛ የሽግግር ጊዜ ነው እና ህዝቡ የራሱ የሚመርጠው ይመርጣል። ህገ መንግስት ይወጣል። ህገ መንግስት ከወጣ በኋላ ምርጫ ይመጣል። ይሄ ምርጫ ላይ ህዝቡ የፈለገውን ሰው ነው የሚመርጠው። እኛ ግን አንተ ፊውዳል ነህ አንተ ምናምን ነህ የምንል ሰዎች አይደለም። ዲሞክራሲ ነው ያመጣነው። በዚህ ምክንያት ህዝቡ የሚፈልገውን ነው የሚመርጠው የሚል መልስ ይሰጣል። በሌላው በኩል እኔ ጋር የነበሩት አስተዳዳሪውና ፕሬዝዳንት የሆነው መሐሙዳ ማላው በሙሉ ምህረት ካላደረጋችሁልን አንገባም አሉ። እኔ ምህረት ካላደረጋችሁ አንገባም እነሱ ሲሉ እኔ ምናልባት እኔ በህዝብ ላይ የሰራሁት ነገር ካለ ህዝብ ይክሰስ። ምህረት የሚያደርግልኝም የሚከሰኝም ህዝብ በህዝቡ ላይ የሰራሁት ነገር ካለ የጎዳሁት ሰው ካለ በህግ ሊጠይቀኝ ይችላል። ግን ከፖለቲካ ጠለፋ ነፃ ትሆናለህ ከተባልኩ እኔ ህዝቡን የበደልኩት ነገር እዚህ በፈለገው ፍርድ ቤት ሊጠይቀኝ ይችላል እና ከጠለፋ ከፖለቲካ ጠለፋ ግን ነፃ መሆን አለብኝ እንጂ ይቅርታ አድርጉልኝ ብዬ የምነው ነገር የለኝም ማለት ነው። ተከፋፈሉ። ከዚሁ አንፃር እነሱ ከሄዱ በኋላ ሁለት ክፍል እና 7 ሰዎች ራሳቸው ተለዩ። ምን ብለው እኛ አንገባም እንደገና የራሳችን ፓርቲ እናቋቁማለን አሉ። ነባሩ የነሱ ፓርቲ ነበር። እኔ የነሱ ፓርቲ አባል አይደለሁም። ይሄ እንዲታወቅ ነው የምፈልገው። የአፋሩ ፓርቲ አባል አይደለም። ኤልኤፍ አይደለም። ኤልኤፍ የዓሊ ምርህ። ይሄ በአገር ውስጥ መጀመሪያ ከጫካ ገብቶ እነለም የሚባል ድርጅት ነበር። እኔ በአባልነት ከነሱ ጋር አልገባሁም። ምክንያቱም አፋሮቹ ሌላው ፓርቲ እናቋቁማለን ይሉ ለሆናል እኔ በዚህ ውስጥ አልገባም ብዬው አልገባሁም ነበር። መጨረሻ ላይ አሁን እዛ ስንደርስ እነሱ ተለዩ፣ እነሱ ፓርቲ። ስለዚህ የቀሩት ሰዎች ያለ ኃላፊ ቀሩ። እኔ አደርሳችኋለሁ አልኩኝ። የምታምኑ ከሆነ እኔ ማማምነው ካመናችሁ ባጠፋነው ጥፋት ህግ ይጠይቀን፣ ህዝቡ ይጠይቀን። መንግስት ግን ከጠለፋ ነፃ ያርገን፣ ከፖለቲካ ጠለፋ ነፃ ያርገን። ስለዚህ አብዛኛው ክፍሉ ግን ከኛ ጋር ነው የቀረው። ስለዚህ አሁን ማን ይምራን ማን ነው አሁን ኃላፊ ነው መሆን የነበረበት እሱ ነው። አንደኛ ጸሐፊ ነበረው መሐሙዳ ነው። ነገር ግን እሱ ከቀራ ማን ይሆን ሲል እኔ በስማቸው እኔ በኋላ በጠቅላላ ጉባኤ ታደርጉና ትፈጥመጣጣ ከዚህ ግን እኔ በኃላፊነት እኔ ወስዳችኋለሁ አልኩ። ያንን ፓርቲውን ኃላፊ ሆኜ አዲስ ፓርቲ ነባሩ ፓርቲን ሁለት ተከፈለ። ያ ነባሩ ፓርቲ ያለ ኃላፊ ስለቀራ አዲስ ኃላፊዎች ሲናደርግ አንተ ምራን አሉ እና ምክትል አድርጎ አልኳቸው። በዚህ በፖለቲካ እኔ መራቸዋለሁ እና ለማንኛውም በዛ ተለያየን። በዚህ ጊዜ ነው ዋናው ነገር እኛ ወደ መመለሻ ወደዚህ እንደምንመለስ የቀራው ቡድን ደግሞ እኛ እንደዚህ ያለ ነገር ምህረት የማይደረግ ከሆነ አምነን የምንገባው ነገር የለም በሚል ቀሩ እና እኔ እንደገና ሌላ ቡድን መጣ አነጋገረኝ። በተለይ እኔ በደንብ ያመንኩት አሜሪካ ፕሬዝዳንት አሜሪካ አምባሳደር የነበሩ ብርሃነ ገብረ ክርስቶስ መጣ። ብርሃነ ገብረ ክርስቶስ አነጋገረኝ። ተነጋገርን ስለዚህ እዛው ጅቡቲ እሱ እመን አለኝ። በህይወት አለ አይደል? እመን የጠለፋው እመን ምንም የፖለቲካ ጠለፋ በፖለቲካ የምትከሰስበት ጉዳይ የለም። ነገር ካለ ይክሰስ። ይሄ ይከሰስ አንተ ፈቃደኛ ከሆንኩ ለዛ በፖለቲካ ደረጃ ግን ምንም ጠለፋ የለም። እሺ አልኩ። እኔ አዲስ አበባ ሄድኩኝ በአውሮፕላን። አዲስ አበባ እንደደረስኩ እዛ የቀሩትንም ጭምር ሁኔታዎቹን አመቻችተን ፓርቲያቸውን
ማቋቋም ነው አልኳቸው። እዛ የነበሩትን ፓርቲ ይቋቋም። አሁን እኔም በዛው ፓርቲ በኃላፊነት ይዤው የመጣሁትን እስከ ጠቅላላ ጉባኤ እስከሚያደርጉ ድረስ አባል አልነበርኩም። ለማንኛውም ወደ ሀገር ውስጥ ለማረጋጋትም ጭምር እና ዋናው ነገር በዚህ ላይ ውጭ ጉዳይ ሚኒስትር በደንብ ረዳን እና በጽሁፍ አቅርበዋል። በጽሁፍ አቀረብን አለ ጽሁፍ እኔ ጋር እና ያንን ጽሁፍ አንድ ሰው ጋር ለፓርቲ ጽህፈት ቤት ላኩን። መለስ ጋር ለመገናኘትም እንዲችል ወደዛ ቢሮ ላኩን። ግን መለስ በወቅቱ ፈረንጆቹ ከሱ ጋር ስለነበሩ ያን ቀን ሊያነጋግረኝ አልቻለም። ያንን ጽሁፍ ለድርጅት ጽህፈት ቤት ሰጣን። ሁኔታ በዚህ ደረጃ ላይ አንድ ወር ወሰደ። ልናገኘው አልቻልንም። መለስን ላገኘው አልቻልኩም እና ከሌላው ከውጭ ጉዳይ ሚኒስትርና ውጭ ጉዳይ ሚኒስትር ጋር የነበሩ ሰዎች ጋር በጣም ተቀራርበን ሰራን እና አንድ ወር እንደቆየሁ አሁን ልጆቹ እዛ ቀርተዋል። ጅቡቲ 28 ሰዎቹ ያው እኔ ጋር ያሉት እዛው ቀርተዋል። ስማቸው ነው እንጂ ይዤ የመጣሁት 28 ሰዎቹ እዛው ቀርተዋል። ከ28ቱ አሁን ያን ጊዜ ፓርቲ በሁለት ይከፈል እንጂ ከሶስት ሰው በቀር ያለው ሁሉ ከኛ ጋር ነው እንመለሳለን ብለዋል። እና አረጋግተናል እና ሰዎቹን ይዘን እንገባለን ነው ጽሁፍ ሰጣ። ለህዝብ ደህንነት ዋና የነበረው ዋና የተገደለው ክንፌ ሰጣው። ክንፌ እና ፖሊስ ማነው ስሙ የነበረው አለ አሁንም ሐሰን ሽፋ ሁለት ሆነው አነጋገሩን እና ከዛ በቀጥታ ደብዳቤ ተሰጣኝ። ደሴ ቤተሰቦች ሚስቴን ማየት እፈልጋለሁ አልኩ። ሄዳሉ። ደሴ ድረስ ሄድኩ። መኪና ነበረኝ ጓደኛው የሰጠኝ መኪና እና ከዛ ፔጆን ትቼ ነበር እዚህ ዲቹ ወጥቶ የራሴ ፔጆ አገኘሁት 5055 እና እዛው አይ ማን ይነካል የኔ መኪና ነው እዛው አፋሮቹ ጋር ነው የተውኩት እና ጋላፊ ላይ ነው የተውኩት። ስለዚህ አሁን ዋናው ነገር በዚሁ በጋላፊ ወጣለሁ አልኩ። ደብዳቤ ተሰጣኝ አለ። ደብዳቤው እኔ ጋር አለ ተሳየ ይችላል። ደብዳቤ ተሰጣኝ ሁሉ ነገር ማነው ስሟልና አሁን ለአንድ ወር ጊዜ ውስጥ ቶሎ ጨርስና ና ብሎ ላኩኝ። ውጭ ጉዳይ ሚኒስትር ሰዎቹን ይዘናል ቤተሰቦቹን ይዘናል አሉ። ሄጀው ጅቡቲ ሰዎቹንም አዘጋጀሁ። እነሱም በዚህ መንገድ ላኩ እና ከዛ ይሄንን ጨርሼ አዲስ አበባ ገባሁ። ልጆችን በዚህ በመኪና መንገድ ላኩ። ኮብራን እዛ አስረከብኩ። ኮብራውን ኤምባሲ ጋር እና ምናልባት በኋላ ትልኩልኛላችሁ። አሁን ለጊዜው ግን እኔ በአውሮፕላን እሄዳለሁ አልኩኝ። በአውሮፕላን ሄድኩ። አዲስ አበባ ሐሙስ ገባሁ። ዓርብ ዋልኩ። ዓርብ ቀን ከሰዓት በኋላ አንዱ መጥቶ ነገረኝ። አሁን ስሙን አላነሳም እና መጥቶ ልዩዙህ ነው። ሐሙስ ገብተው ዓርብ ዕለት ልዩዙህ ነው። ኢህአዴጎቹ ልዩዙህ ነው። ኢህአዴግ ሰራዊት በደት ባህሪ የተደረገው ጦርነት ገዋን የተደረገው ጦርነት በሙሉ በአንተ ላይ ነው ያደረጉትና አንድ ነገር አድርጋሉ። ምንም አላደርግም። ምክንያቱም ተነጋግረን ነው የመጣን። እኔ የፈጸምኩት ነገር በህግ ፊት ይጠይቁኝ ይችላሉ። መንግስት ይጠለፋ የሚል ነገር ላይ ተስማምተን መተናልና ተዋልኩ። ቅዳሜ ዋልን። እሑድ ቀን ያዙ። እኔ እንደምክ ነገር ህፃናት ልጆቹን ብዛም ትቼ ነበር። ቤት የሌላቸው ምን የሌላቸው ጓደኛ ቤት ብቻ ነበር። ይሄ ጓደኛ ጋር ደግሞ በእኔ ምክንያት ችግር እንዳይፈጠር ብዬ ልጆቹን ሌላ ቦታ ላይ አደረኩ። ቤት ተከራዩ አልኳቸው። በእጄ 80,000 ብር ተሰጥቶኛል ከጅቡቲ ሲወጣ አፋሮቹ ህዝቡ እዛ መንግስት ስራ እስከምትይዝ አንድ ነገር እስከምታደርግ ድረስ መቋቋሚያ ነው ብሎ 80,000 ብር ሰጥቶኝ ነበር። በነገራችን ላይ 53,000 ብር 55,000 ብር ከኔ ጋር ነበር። የቀረው ለልጆቹ ሰጣሁ። ያቺ 55,000 ብር የዓርብ ዕለት ይሄንን ሲሉኝ ባንክ ወስጄ ባንክ አስገባ። አዲስ አበባ ኢትዮጵያ ባንክ አስገባ። ምክንያቱም ይሄ ገንዘብ ከልጆቼ እንዳይጠፋ ብዬ እና ባንክ ወስጄ ባንክ አስገባ እና የተወሰነ ገንዘብ በእጄ ያስቀረው 5,000 ብር። አሁን እሑድ ቀን ተያዝኩ። ከስንት ጊዜ በኋላ ነው ወደ ሀገር የተመለሱ? ሲመለስ 2 ወር በሁለተኛው ወር። እሺ መጀመሪያ 1 ወር ቆይቼ ነው የሄድኩ።
ወደ አዲስ አበባ ወደ ጅቡቲ ሄድኩ። ከጅቡቲ ደግሞ ሁሉንም ሰዎቹን ወደዚህ ላኩ፣ ንብረቱን ወደዚህ ላኩ፣ ልጆችን ወደዚህ ላኩ እና እኔ በአውሮፕላን አዲስ አበባ ገባሁ። ሐሙስ ገባሁ፣ እሑድ ተያዙ እና ዓርብ ግን ነግሮኝ ነበር አንድ ሰው ስሙ አልጠራም፣ አንድ ነገር አድርጋ እኔ ተው ምንም አይፈጠርብኝም አልኩ። ለማንኛውም ከሰዓት በኋላ ይሄንን ሰውየው እንደነገረኝ ተጠራጠርኩና እቺ ገንዘብ ነው ለኔ ልጆች ምንም ኃላፊ ምንም ኃላፊ የላቸውም። ሌላ እኔ ጅቡቲ ሲገባ 1000 ብር ነበር አላህ የሚያውቀው። ከዚህ ሲሄድ 1000 ብር ብቻ ብር በጆልያ ግን 2 ሚሊዮን ምናምን ብር ግን ጭነዋል። የመንግስት ነው። 1 ሳንቲም አልነበረኝም። ስለዚህ ሲነሳ ሲል አፋሮቹ ኤምፒኤል ፓርቲ አባላት የነበሩ ድሮ እዚህ ሳስተናግዳቸው ነበሩ 80,000 ብር ሰጡኝ። የጅቡቲ አፋሮች ናቸው። የጅቡቲ አፋሮች ናቸው። ስለዚህ ያንን 80,000 ብር ነው ቅድም የነገርኩ። አሁን ሁኔታ በዚህ ደረጃ ላይ እንዳለ 21 ቀን አንድ ቦታ ላይ የማላውቀው ቦታ ውስጥ አሰሩ እና ዝም ብዬ ያዳመጥኩ። በኋላ ጠሩኝ። ማን ነው የጠራኝ? ክንፌና ፖሊሱ ኃላፊ የነበረው ሐሰን ሽፋ ጠሩኝና ቃል ጠየቁኝ እና እንደዚህ እየተባለ ነው ባህር ላይ የተደረገው ጦርነት አንተ ነህ ይባላል፣ ገዋኔ ላይ የተደረገው ጦርነት አንተ ነህ ይባላል። ምክንያት ካለው አልኩ እኔ ሊሆን ይችላል፣ ሌላም ሊሆን ይችላል። ሰበብ ምክንያት ካለው ከዛው ከምክንያቱ ተነስቶ ሊሆን ይችላል። ምክንያቱም እኔ ሰምቻለሁ ባህር የተጀመረው እነሱ አንድ ሰው ላይ ተኩሰው ገደሉ ጦሩ። ከዛ በኋላ የታጠቀው እዛው አካባቢ ያለውና እነሱ ናቸው የተጋጩት። ማነው ገዋኔ ላይ እንደዚሁ ደግሞ በመኪና አቁመው መኪና ፈተሹ፣ መኪና ገደሉ ተብሎ ሰዎቹን ገደሉ። ከዛ ተነስቶ የተደረገ ነገር ነው። ምክንያት ካለው ከምክንያት ተነስቶ እንደውም በዘመቻ በጫካ ውስጥ የነበረ ኃይል መጥቶ ከሆነ እኔ ሊሆን ይችላል፣ ሌላ ሊሆን ይችላል። ያ ይለያል። ምክንያቱም ግን ፈልጓል። ሰበብ ካለው ሰበብ ፈልጓል። እኔ ግን አይደለሁም እላለሁ። ምንም እጅ የለበትም አልኩ። ለማንኛውም ይሄንን ጠየቁኝ። እንደገና ደግሞ በውጭ ጉዳይ ሚኒስቴር አንድ ሰውዬ ስሙንም አልጠራም መጥቶ ቃለ መጠይቅ አደረገልን። ይሄንን ነው የነገረኝ እና ከዚህ ውጭ የቀረበልኝ ነገር የለም። ለማንኛውም ከዛ ወዳ እንደታሰርኩ እስከ 10 ዓመት ከ4 ወር ነው የታሰርኩ። ፍርድ ቤት ሳይለው ነበር። ፍርድ ቤት መጨረሻ 3 ዓመት ላይ እና ክስ ሲያቀርቡ ምስክር ይመጣል ይላሉ። ያ ሰው የለም። እኔ ምክንያቱም ያለኝ ምንድነው ከመንግስት መተማመኛ ሰው ከከሰሰኝ ነው። የበደልኩት ሰው ካለ የገደልኩት፣ የመታሁት፣ ያሰርኩት፣ በደል ያደረስኩበት ሰው ካለ ሰው ይክሰሰኝ በህግ ብያለሁ። ስለዚህ እኔ ከዛ ነው የምጠብቀው፣ ይምጣ ይክሰሰኝ። እነሱ ግን 10 ዓመት ከምናምን ነው የታሰረው ብቁ ነው ብሎ ዳኝነት አይደለም እና በዚህ 10 ዓመት ከ4 ወር ታሰርኩ እና ቤተሰብ ላይ አምባሳደር ብርሃኑ ገብረ ክርስቶስን ለማግኘት ሙከራ አላደረጉ። ብርሃኑ ገብረ ክርስቶስ ወዳውኑ አሜሪካ አምባሳደር ግን አሜሪካ ላይ አሁንም በህይወት አለ። እሱ አሜሪካ ላይ አብዱሰመድ የሚባል ልጅ ሄዶ ጠይቆት ለምን ሀቢብ እዛ አሜሪካ ያለው አፋር ለምን ከንተው እኔ ብሏል አለኝ። እኔ በጣም የማዝንበት ነገር ነው የዛ ሰውዬው ጉዳይ የማዝንበት ነው። ውጭ ጉዳይ ሚኒስትር ብዙ ተከራከረልኝ መውነድ እና በዚህ መልክ ነው ከሳሽ በሌለው ምን በሌለው 10 ዓመት ከ4 ወር ሌሎቹ እንኳን ኋላ ተፈቱ። እኔ 10 ዓመት ከ4 ወር ነው ተሰርኩ። ከተፈቱ በኋላ ምን መስራት ቀጠሉ? ከተፈታሁ በኋላ ኢሚዲየትሊ የጠረፍ አውራጃዎች አስተዳደር አደረገኝ። አይደለም ይሄ አፋር ክልሉ እና ወሰን ጉዳይ ኃላፊ አደረጉኝ እና ጥናት እንዳጠና ጥናት አጥንቻለሁ። ከትግራይ በስተቀር ኦሮሞና አፋር ሶማሌ ወሰን ጉዳይ ላይ ወሰኑ የፍግስ አፈታት አንድ ወቅት ስብሰባ ተደረገ። ኮንፈረንስ የመሬት ፖሊሲ ኮንፈረንስ። እዛ ኮንፈረንስ ላይ እኔ
እንዲናገር አደረገኝ ፕሬዝዳንቱ። እኔ ግን ቀስቃሽም የሆነ ቃላት ወረወርኩ። ሁሉ ጊዜ ቃላቴ ነው። ምን ታሉ እዛ ምንድነው ማንኛውም ነገር አዲስ ሲመጣ የመጣበትና የመጣለት አለው። ስለዚህ ደርግ ኃይለ ሥላሴን ሲገለብጥ ኃይለ ሥላሴና ሚኒስትሮቹ ላይ መጣ። ለሰፊው የኢትዮጵያ ሕዝብ ገበሬውን ነፃ ወጣ፣ ከተማን ፖሊስ ልክ እንደዚህ የመጣለት ሰው ቢበዛ ነው የመጣበት ሰው ያንሳል። ደርግ ደግሞ ልክ ደርግና እኔም ራሴ ደርግ ቡቹላ ነበሩ ታስረናል። አሁንም ደግሞ መሬት ፖሊሲ እናንተ ጋር ሲመጣ በጣት የሚቆጠሩ ሰዎቹ ላይ ይመጣል አሉ። አይቀሬ ነው ይመጣባቸዋል። እነማን ናቸው እነኚህ በጣት የሚቆጠሩ ሰዎች ያልካቸው የምትሉኝ ከሆነ 3 ምልክቶች እነሱ ላይ ይገኛል አሉ። አንደኛ ደሞዝ ሐከለ ማለት የኛ የሚመረጥ ስጋ ነው፣ የጎን ስጋ ነው። አንድ የመሬት ሐከለ በኪሳቸው፣ የደሞዝ ሐከለ በኪሳቸው፣ የስልጣን ሐከለ በኪሳቸው ማለትም በመንግስት ኃላፊነትን ገንዘቡንም ሁሉ በኪሳቸው ያደረጉ ሰዎች ላይ ነው የመሬት ፖሊሲ የሚመጣው። ስለዚህ ይሄ ከክልሉ ኃላፊዎቹ ጋር ብዙ ቅራኔ ውስጥ ነው ያስገባኝ። በዚሁ ምክንያት መሬት ፖሊሲን በተግባር ላይ ላለመዋል ተወስኖ እስካሁን ድረስ ጭሰኛ አለ። አሁንም እንደምነግረው ነገር ጭሰኛ አለ በኢትዮጵያ ውስጥ የሌለ እዚህ ሀገር ላይ ጭሰኛው ጅቡቲ ይሁን ሳዑዲያ ይሁን አዲስ አበባ ይሁን ሰመራ ይሁን መሬቱን ያሳርሳል እና በጭሰኝነት እስካሁን ድረስ መሬት ፖሊሲ ያልተደረገበት ቦታ ስለሆነ ከፍተኛ ችግር ነው ያለው። ችግሩ ይሄንን የማልደብቀው ነገር ነው። መሬት ፖሊሲ እስከሌለ ድረስ ኢኮኖሚና ፖለቲካ የማይለያዩ የአንድ ሳንቲም ሁለት ገጽታ ነው። ኢኮኖሚ የፊውዳል ስርዓት፣ ፖለቲካ አመራር በዲሞክራሲ። ይሄ አብሮ የሚሄዱ ነገር አብሮ የማይሄዱ ነገሮች አብሮ ያለበት አካባቢ ነው እና የአካባቢው እና ይሄንን ለማለት የፈለኩት እኔ አሁንም መንግስት መፍታት ያለበት ነገር ቢኖር መጀመሪያውኑ ህዝቡን ነፃ ማውጣት ነው። ይሄ የኢትዮጵያ ህዝብ በሙሉ ነፃ ያወጣበት ጉዳይ እና ፊውዳል ስርዓት እስካሁን ድረስ አለ። ቁንጮ አለ፣ ከቁንጮ በታች አለ። ቅድም የነገርኩህ እርጎና ወተቱን አደባልቀው እርጎና ወተት ሲደባለቅ የኛ አፋር ጉሩምባሃ ነው ብለው ጉሩምባሃ እርጎም እርጎ አይደለም፣ ወተቱ ወተቱ አይደለም። ጉሩምባሃ የሆነ ስርዓት ነው በዚህ በክልል ያለው። ፖለቲካሊ ይሄንን ለመናገር ነው የሚፈልገው። የግሌዎቱ ተልጠይቆት ልጆቹ ምን ደረጃ ላይ ደረሱሉት? ምን ቦታ ይዘዋል? በዋናው ነገር አንድ የአፋር ምሳሌ ላንሳና አፋሮቹ ምን ይላሉ? ልጆቹ መዳሃዩበት ጊዜ ጥሩ እናት ይፈልጋሉ። ዳዴ በሚሉበት ጊዜ ጥሩ እናት ይፈልጋሉ፣ ያስፈልጋሉ። ኩርሙሳ በሚሆኑበት ጊዜ ጥሩ አባት ያስፈልጋቸዋል ይባላል። ስለዚህ ይሄ ነገር እኔ እስር ቤት ባለሁበት ጊዜ እስር ቤት ስገባ የነው ልጆቹ በጉርምስና ውስጥ ገብተዋል። በጉርምስና ጊዜ ነው። አንደኛው ሚስቴ አይምሮ በሽተኛ ሆና ያልጋ ሰው ሆናለች። እነዛ ልጆቹ ኃላፊ አጡ። ታላቃቸው የነበረው ወንድማቸው የመጀመሪያ ልጄ እኔ እስር ቤት ሆኜ በሁለተኛው ዓመት ሞተ። እህቴ እነኚህ ልጆቹን ከልጆቹ ጋር አንቀባቅባ ይዛ የነበረችው ደግሞ እዛው እስር ቤት ውስጥ እያለሁ ሞተች። በጣም ጓደኛ የነበረ ስሙን ላነሳ እፈልጋለሁ፣ አብዱሰመድ አህመድ የሚባል ልጆቹን እየተከታተለ ያስተምርልኝ የነበረው እኔ እስር ቤት ውስጥ እያለሁ ሞተ እና በእስር ቤት ውስጥ የተሰማኝ ትልቅ ሐዘን የነዛ ሞት ነው። የኔ መታሰር አይደለም። የነዛ ሞት የኔ ልጆቹ ላይ የፈጠረው ነገር እኔ ዲግሪ የያዘው ልጅ እንኳን የለኝም እና
በሙሉ በተራ ስራ ላይ ናቸው። በደረጃ ጥሩ ደረጃ የደረሰ የለም። ምክንያቱም በጉርምስና ጊዜ እኔ ታሰርኩ 10 ዓመት ልጆቹ በጉርምስናው እንዲሁ ሴቶቹም ወንዶቹም ምንም ዲግሪ የያዘ እንኳን የለም። አሁን የባላገር ልጆቹ ዶክተሬት የያዙም አሉ። እኔ ግን በእስር ቤት ውስጥ ስለሆንኩ ልጆች ጥሩ ቦታ የያዘ የለም። እርሱ ግን አሁን በመተዳደሪያው ምንድነው? እኔ ከነዚህ ከመንግስት ከወጣሁ በኋላ ከመንግስት የወጣሁበት አንዱ ምክንያት ምንድነው? በዚህ በመሬት ፖሊሲ ነው። በመሬት ፖሊሲ ከሌለ የእናንተ አባል አልሆንም አልኩት። የነሱ አባል እንደማልሆን ነገርኳቸው። በዚሁ ምክንያት ቀጥሎ የመጣውን ፓርቲ አባል ሳልሆን ወደነሱ ሆኜ በወቅቱ ቅንጅት ኃይለኛ ፓወር ነበሩ እና የሱልጣን ልጆቹ ከቅንጅት ጋር ቆሙ ነበር እና በዚህ አካባቢ ከፍተኛ የሆነ ችግር ፈጥሮ ነበር። በዚሁ ምክንያት እርዳን ብሎ ነው እስማኤል እና ምርጫ ላይ ገባሁ። ልጥቀማቸው ይሄ አፋር ህዝብ ነው የሚያውቀው። ለማንኛውም ትምህርት ቢሮ ኃላፊ ሆነው ነበር። በኋላ ትምህርት ቢሮ ኃላፊ ሆንኩ እና ትምህርት ቢሮ ኃላፊ ሆኜ ስሰራ 5 ዓመት ሰራሁ። 5 ዓመት ስሰራ በዚህ በፓርቲ አባል ባለመሆኔ ብዙ ቅሬታዎቹ ነበሩ። እኔ የማቀርባቸው ነገሮች በጥርጣሬ የማየት ነገር ነበሩ። ያለ መስማማት ጉዳዮች ነበሩ እና ከወጣሁም በኋላም ብዙ ጊዜ ህዝብና ጦር ተጋጭተዋል። እኔን ጠርቶ ነው ያስታረቁት። እኔ እንቢ አይደለም አስታርቃለሁ፣ አሁንም አስታርቃለሁ። ምክንያት ምንድነው? እኔ ይሄ ህዝብ በሰላም እንዲኖር ነው። አሁን በምን ይተዳደራሉ? አሁን እኔ የምተዳደረው እኔ መሬት የለኝም። መሬቱን በዛን ጊዜ መሬት ለአራሹ በሚለው አዋጅ ሰረቀው። ከብትም የለኝ እንስሳም የለኝም ምንም ነገር ግን መሬት አርሳለሁ። አሁንም አርሳለሁ፣ እያረስኩ ነው። በክራይ ነው በ115 በ120 መሬቱን ከሰዎች ተቀበልና የሚረዱኝ ሰዎች አሉ። አስመሐመድ ይረዳኛል። ይሄው መኪና እንኳን እየሰጠኝ አስመሐመድ እኔ ዘመድ ነው። ለማንኛውም እሰራለሁ፣ አገኛለሁ። ቤተሰቦችን በዛው ነው የሚይዘው። እድሜው ስንት ደርሷል? 81 ዓመት ነው። በጣም ማመን ያውቃል። ብዙ ሰው 81 ዓመት። አሁን ከኔ በምን እንተናነሳለን? እኔ 81 ነው። በጣም ጥሩ ነው። ቅድም የነገርኩህ ይሄ የጣሊያን አየር ኃይል የአባቴን ግቢ መታለታ ነው የተወለዱት በ28 ማለት ነው እና 81 ዓመቴ ነው እና ዋናው ነገር ይሄ አገር ሰላም ይሁን። አሜን። አንዱ ሁለተኛው ደግሞ መንግስት መሆን ማንኛውም ሰው ህግን ማክበር አለበት። መንግስት ህጉን ካከበረ ነው ሊያስከብር የሚችለው። ይሄ የኔ እምነቴ ነው። በሁለተኛው ደረጃ ደግሞ የጋራ ነገሮች ላይ ብናተኩር የሚል ሐሳብ አለ። የጋራ ነገሮች የሚያለያየን ብዙ ነገር ይኖር፣ የጋራ ነገር ላይ ብናተኩር የሚል ዓላማ አለ። በዚህ ዓላማ ሰው ነኝ እና አሁንም በኢትዮጵያ የሰላምና የልማት የዲሞክራሲ ምክክር ጉባኤ አባል ነኝ እና ደስ ብሎኝ እኖራለሁ። እንዴት እንደምላላቅም ረጅም ሰዓት ነው ቁጭ ብለን ያወራነው። በመላው አድማጮቻችን ስም እጅግ አድርጌ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። ሁሌም አስታራቂ፣ ሁሌም ሸምጋይ፣ ሁሌም ሰላም አምጪ ያድርጎት። የበለጠ እድሜ ደግሞ ይጨምርልዎት ከጤና ጋር። አመሰግናለሁ። እኔም በዚህ ጉዳይ ይሄንን እኔ ታሪክ ነው እና ለዚህ ደግሞ ስላበቃኸኝ እስካሁን ድረስ እኔ ቀርቦ የጠየቀኝ ሰው ስለሌለ በጣም አመሰግናለሁ። አላህ በሰላም ያቆይ። አሜን። አፋሩ ኢትዮጵያዊ ሀቢብ መሐመድ ያዮ ታሪካቸው ሰፊ ነው፣ ጥልቅ ነው። አሳጥረ ነው እንጂ ሌላ ተጨማሪ 3 ሳምንት መቀጠል ማስኬድ ይቻል ነበር። ሌሎችም እጅግ አስገራሚ፣ አሳዛኝ፣ አስደንጋጭ ህይወት ገጠመኛቸውን ሁሉ ተርከውልናል። እስቲ ሞልቶ ከሚተርፈው ዕድሜ አይንፈገን ነው የሚባል። እንደዛ አድርገንና ሌላ ጊዜ በሌላ ዝግጅት ሌላውን ይዘን እንቀርባለን።
عبادوي لوهيا نباغتاي فلاهيا عفري قاتلاني يا عفري فوفنيو يا عفري قاتلاني يا عفري فوفنيو يا نبادوي كولينوني ناي بڑا کاٹی سڈلے نائی دارو آگی سمادی نائی کقاتل کن نباگینا فولا بداي فرقتا عصبوي معدني كيبوك يا الرسول التالي نور وارا كحنو وارا ربو أقات دايدو تتكيدان تو عفارينو فولا لبتو سبتراتا فلاهيا عفري فاضلاني يا عفري فوفليو يا عفري فاضلاني يا عفري فوفليو يا نباروي كولينوني ناي بڑا کاٹی سڈلے ناي دارو آگی سمادی ناي کقاتل کن نباگینا بداي فرقتا عصبوي معدني كيبوك يا الرسول التالي نوري وارا كحنو وارا ربو أقب دايلو تتكيدان تو عفارينو حولا لبتو سبتراتا